በቀጣይ ለወደፊት በአፍሪካም በዓለምም እንዲሁም ሰክሰስፉል ቢዝነስ ይሆናሉ ወይ ደግሞ የስራ እድሎች ይሆናሉ ተብለው እየተጠበቁ ያሉትን አንድ 5 ነጥቦች ጠቅስላችኋለሁ። ለምሳሌ በመጀመሪያ የተቀመጠው ቴክኖሎጂ ነው። እንግዲህ ቴክኖሎጂ ያው እንደሚታወቀው በሰው ሰራሽ አስተዋጽኦ፣ በሳይበር ቴክኖሎጂ፣ በዳታ ሳይንስ እንዲሁም ወደፊት ይመጣሉ ተብሎ እየተጠበቁ ያሉት ይህ ቴክኖሎጂ ናቸው ማለት ነው። ስለዚህ በእነዚህ ቴክኖሎጂ ስራ ላይ በቢዝነስ የተሰማራ ሰው እጅጉን ሰክሰስ የመሆን እድሉ በጣም ሰፊ ነው ማለት ነው። ስለዚህ በደንብ በዚህ ላይ ለመስራት የተዘጋጃችሁ ሰዎች በደንብ እንድታስተውሉና እዚህ ስራ ላይ በርትታችሁ እንድትገቡበት በአንደኛ ደረጃ ተቀምጧል ቴክኖሎጂ። ሁለተኛ ታዳሽ ኃይል ነው። ታዳሽ ኃይል ሪኒዌብል ኢነርጂ ነው። እንግዲህ ምንድነው ታዳሽ ኃይል? በንፋስ በውሃ እንዲሁም ደግሞ በፀሐይ እንግዲህ ተተኪ የሆነ የኢንዱስትሪ ጊዜ በመሆኑ የተነሳ እነዚህ ታዳሽ ኃይሎችን መጠቀም ለወደፊቱ እጅግ በጣም አዋጭ ቢዝነስ ነው ተብሎ ተቀምጧል በሁለተኛ ላይ። ሶስተኛ ላይ ዘመናዊ ግብርና ነው። እንግዲህ ዘመናዊ ግብርና የምግብ ፍላጎትን ለማሟላት የውጭ ንግድን ለማቀላጠፍ በጣም እጅግ ወሳኝ ነው። ስለዚህ ካለው የአፍሪካ ህዝብ መጨመር እንዲሁም በአጠቃላይ በዓለም የህዝብ ብዛት ጋር ተያይዞ ዘመናዊ ግብርናን የሚሰሩ ሰዎች እንዲሁም ደግሞ በዘመናዊ ግብርና ታግዘው ምርቶችን የሚያመርቱና በዘመናዊ ግብርና ስራ ላይ የሚሳተፉ የስራ ፈጣሪዎች እንዲሁም ኢንተርፕረነሮች፣ ባለሀብቶች፣ ልዩ ልዩ ባለሙያዎች፣ ባለድርሻ አካላቶች በግብርና ላይ አዘምነው መስራት ለወደፊቱ እጅግ ውጤታማ ከሚያደርግ የቢዝነስ አማራጭ አንዱ ነው። በሶስተኛ ላይ ተቀምጧል። እንግዲህ አራተኛው ጤና አጠባበቅን በተመለከተ ነው። እንግዲህ በቴክኖሎጂ የታገዘ የጤና አጠባበቅ እንዲሁም ደግሞ የጤናን ሪከርዲንግ ሲስተም መጠቀም ቴክኖሎጂ ጋር ያያይዞ መጠቀም ለወደፊቱ በጣም ደንበኛ የስራ እድል ፈጠራ ነው ተብሎ በአራተኛ ላይ ተቀምጧል። በአምስተኛ ላይ ፋይናንስና ንግድ። እንግዲህ ፋይናንስና ንግድ እንግዲህ ቀልጣፋ የክፍያ ስርዓትን እንዲሁም በቴክኖሎጂ ትስስር ያለው እንዲሁም ደግሞ ፈጣን የኢኮኖሚ አክቲቪቲን ለማስኬድ እጅግ ፋይናንስና ንግድ ለወደፊቱ ግንባር ቀደም የስራ ፈጠራና የስራ እድል ሊፈጥሩ የሚችሉ አዋጭ የስራ እድሎች ተብለው ተመዝግበዋል። በአምስተኛ ደረጃ የተቀመጠ ነው። እንግዲህ ከማነባቸውና ካለኝ ኢንፎርሜሽን ሼር እንዳረጋችሁ እንደዚህ ቁም ነገር የምትፈልጉ ከሆነ ሼር ላይክ ማድረግ ቤተሰብ መሆኑን አትርሱ። መልካም ጊዜ ይሁንላችሁ።